ብዙ ትሬደሮችም የሰው አቴንሽን ለመሳብ ይህን ሜትድ ይጠቀማሉ። ትሬዲንግ ስንጀምር ማድረግ የሌሉብንን ነገሮች እናያለን። እንዲሁም ከጀመርን በኋላ ማድረግ የሚኖሩብን ነገሮችን በዚሁም አጠቃለን የምናየው ይሆናል ማለት ነው። እሺ የመጀመሪያው ምንድነው? ኤክስፔክቴሽን ነው። ትሬዲንግ ስንጀምር ፍሌክስ የሆኑ ነገሮችን አድርገው ፖስት ሲያደርጉ እናይና ትሬዲንግ ለካ እንደዚህ ያስገኛል እንዴ ጥሩ ነገር ነው ብለን እንገባለን። ግን እውነታው ያ አይደለም። ይሄ የሚገባችሁ ደግሞ ጀምራችሁ በጣም ስትራግል ውስጥ ስትሆኑና ምን ነው ባልጀመርኩ የምትሉበት ሲቹዌሽን ሲፈጠር ነው ማለት ነው። ዛሬ ላይ የሆነ ሰው የሆነ ደረጃ ላይ ደርሶ ፍሌክስ የሆኑ ነገሮችን ሲያደርግና ሲያሳያችሁ አምናችሁ እኔም እንደዛ በአጭር ጊዜ ውስጥ ሆናለሁ ብላችሁ ማሰባችሁ ትልቅ ስህተት ነው ማለት ነው። እርግጥ ነው እዛ ቦታ ላይ መድረስ ይቻላል፣ ግን በቀላሉ ምንም የሚደረስበት ነገር የለም። ከብዙ ቢዝነሶች ደግሞ በጣም ከባዱ ቢዝነስ እኔ እንዳየሁት ሰውም እንደሚለው እንደሰማሁት ትሬዲንግ ነው። ከብዙ አንግል ሻርፕ መሆንን ይጠይቃል ማለት ነው። ስለዚህ ኤክስፔክቴሽናችንን ትሬዲንግ ላይ በጣም ማስተካከል ይኖርብናል ማለት ነው። ሁለተኛው ደግሞ አንድ ስትራቴጂን በደንብ ማስተር ማድረግ። ስንጀምር ስለሚከብደን እና ብዙ ነገሮች ቶሎ ስለማይገቡን አንድ ስትራቴጂ ላይ ስቲክ ሆነን ያንን ስትራቴጂ ማስተር ብናደርገው ይመረጣል ማለት ነው። ሶስተኛው ደግሞ ስንጀምር በደንብ ማወቅ ያለብን ነገር ምንድን ነው? ሪስክ ማኔጅ ማድረግ ነው። ሪስካችንን ማኔጅ የማናደርግ ከሆነ ብዙ ትሬደሮችም የሰው አቴንሽን ለመሳብ ይህን ሜትድ ይጠቀማሉ። ትሬዲንግ ስንጀምር ማድረግ የሌሉብንን ነገሮች እናያለን። እንዲሁም ከጀመርን በኋላ ማድረግ የሚኖሩብን ነገሮችን በዚሁም አጠቃለን የምናየው ይሆናል ማለት ነው። እሺ የመጀመሪያው ምንድነው? ኤክስፔክቴሽን ነው። ትሬዲንግ ስንጀምር ኤክስፔክቴሽን ብዙዎቻችንን ያጠቃናል። አብዛኞቻችን ሶሻል ሚዲያ ላይ የምናየውን ፍሌክሲ የሆኑ ነገሮችን አይተን ነው ትሬዲንግ የምንጀምረው። ፍሌክሲ የሆኑ ነገሮችን አድርገው ፖስት ሲያደርጉ እናይና ትሬዲንግ ለካ እንደዚህ ያስገኛል እንዴ ጥሩ ነገር ነው ብለን እንገባለን። ግን እውነታው ያ አይደለም። ይሄ የሚገባችሁ ደግሞ ጀምራችሁ በጣም ስትራግል ውስጥ ስትሆኑና ምን ነው ባልጀመርኩ የምትሉበት ሲቹዌሽን ሲፈጠር ነው ማለት ነው። ዛሬ ላይ የሆነ ሰው የሆነ ደረጃ ላይ ደርሶ ፍሌክስ የሆኑ ነገሮችን ሲያደርግና ሲያሳያችሁ አምናችሁ እኔም እንደዛ በአጭር ጊዜ ውስጥ ሆናለሁ ብላችሁ ማሰባችሁ ትልቅ ስህተት ነው ማለት ነው። እርግጥ ነው እዛ ቦታ ላይ መድረስ ይቻላል፣ ግን በቀላሉ ምንም የሚደረስበት ነገር የለም። ከብዙ ቢዝነሶች ደግሞ በጣም ከባዱ ቢዝነስ እኔ እንዳየሁት ሰውም እንደሚለው እንደሰማሁት ትሬዲንግ ነው። ከብዙ አንግል ሻርፕ መሆንን ይጠይቃል ማለት ነው። ስለዚህ ኤክስፔክቴሽናችንን ትሬዲንግ ላይ በጣም ማስተካከል ይኖርብናል ማለት ነው። ሁለተኛው ደግሞ አንድ ስትራቴጂን በደንብ ማስተር ማድረግ። ስንጀምር ስለሚከብደን እና ብዙ ነገሮች ቶሎ ስለማይገቡን አንድ ስትራቴጂ ላይ ስቲክ ሆነን ያንን ስትራቴጂ ማስተር ብናደርገው ይመረጣል ማለት ነው። ሶስተኛው ደግሞ ስንጀምር በደንብ ማወቅ ያለብን ነገር ምንድን ነው? ሪስክ ማኔጅ ማድረግ ነው። ሪስካችንን ማኔጅ የማናደርግ ከሆነ አላስፈላጊ የሆነ ኪሳራ ውስጥ እንድንገባ ያደርገናል ማለት ነው። ብዙዎቻችን እንዳልኩት ኤክስፔክቴሽናችን ሃይ ይሆንና በአንዴ ሪስክ የምናደርገው የካፒታላችንን 50% ወይም ደግሞ 100%ንም ዝም ብለን ያለ ስቶፕ ሎስ ልንገባ እንችላለን ማለት ነው። ይሄ የብዙ ትሬደሮች ሲጀምሩ የሚያደርጉት ስህተት ነው ማለት ነው። ስለዚህ ይሄን ነገር ማኔጅ የማናደርግ ከሆነ ያልተገባ ማንኛውም ብዙ ትሬደሮች ያሳለፉትን ያልተገባ ኪሳራና አላስፈላጊ ስህተቶች እንድንሰራ ያደርገናል ማለት ነው። ኤክስፔክቴሽናችንን አስተካክለን አንድ ስትራቴጂን ማስተር አድርገን ያ ስትራቴጂ የሚሰጠንን ባክቴስት ባረግነው ሴታፕ እየጠበቅን ሪስካችንን ማኔጅ አድርገን ካልሰራን እንደ ጀማሪ ብዙ ብር እንበላለን ማለት ነው። ይሄን የምነግራችሁ የእኔ ስህተት ስለሆኑና የብዙ ትሬደሮች ስህተት ስለሆኑ ነው ማለት ነው። ጀምረን እነኝን ነገሮች በደንብ ከሰራንባቸውና ወደ አድቫንስ ስንሄድ ደግሞ አድቫንስ የሆነ ስንመጣ ደግሞ ማድረግ ያሉብን ነገሮች ይኖራሉ። ፕላን ማድረግ ይኖርብናል። ባክቴስት ማድረግ ይኖርብናል። እያንዳንዱን ሴታፓችንን ባክቴስት የትኛው በደንብ እንደሚሰራ ደግሞ ባክቴስት ካደረግን በኋላ ጆርናል ማድረግ ይኖርብናል ማለት ነው። ጆርናል የሚጠቅመን ለምንድን ነው? የሚሰሩ ሴታፖች እና የማይሰሩ ሴታፖችን አይዴንቲፋይ አድርገን የሚሰሩት ላይ ሪስካችንን ከፍ እንድናደርግ፣ መካከለኛ የሆኑት ላይ ደግሞ እንደዛው የተወሰነ ሪስክ እያደረግን የምንሄድበትን እንትን እንዲፈጥርልን ያደርጋል ማለት ነው። ስለዚህ ጆርናል ማድረግ ይኖርብናል። እንዳልኩት ባክቴስት ማድረግ፣ ጆርናል ማድረግ፣ እንዲሁም በፕላናችን መሰረት ዲሲፕሊን ሆነን በኮንሲስተንሲ እነኝን በማድረግ አድቫንስድ በሆነ መልኩ ትሬዲንግን ማስቀጠል እንችላለን ማለት ነው። ፕሮ ሌቭል ላይ ስንደርስ ደግሞ ፕላናችንን ብቻ ነው ትሬድ የምናደርገው። ከፕላናችን ውጪ ሪስክ አናደርግም። ከፕላናችን ውጪ ማንኛውንም ትሬድ ሴታፕ ቢሰጠን ኤክስኪዩት አናደርግም ማለት ነው። ለምን? ዛሬ ላይ ብናገኘው ነገ ልናጣው ስለምንችል ማለት ነው። ፕላናችን ነው ኢፌክቲቭ እንድንሆን የሚያደርገን። እነኝን ነገሮች በማድረግ
ትሬዲንግ ላይ ኢፌክቲቭ መሆን ይቻላል። አንተ ኢፌክቲቭ ነህ ወይ እንደዚህ የምታወራው ካላችሁኝ፣ ያን ያህል ኢፌክቲቭ አይደለሁም። በደንብ ተበልቼ በደንብ ተምሬ ብዙ ነገሮች ተሳስቼ ብዙ ነገሮች እየገቡኝ ያለሁበት ሁኔታ ነው ያለሁት። በማግኘት በማጣት ውስጥ ሆኜ ግን የሆነ ትርፍ ላይ እገኛለሁ ማለት ነው። አሁን ያለብኝን ችግር አውቀዋለሁ። መቅረፍም ያለብኝን እየሰራሁበትም እገኛለሁ ማለት ነው። ስትራቴጂ አለኝ። ጆርናል ያደረኩት ባክቴስት ያደረኩት የሚሰራ ሴታፕ አለ። ግን ምንድነው ፕላኔን በደንብ ባለመኖር እና ዲሲፕሊን ሆኜ በዛን ሰዓት ባለመገኘቴ ያን ያህል ኢፌክቲቭ ላልሆን ችያለሁ ማለት ነው። እነኚህ ነገሮች ላይ ደግሞ እየሰራሁባቸው እገኛለሁ። ለማጠቃለል ያክል መጀመሪያ ስትጀምሩ ኤክስፔክቴሽናችሁን አስተካክላችሁ ጀምሩ። ሶሻል ሚዲያ ላይ እና አንዳንድ ሰዎች ሲያደርጉ የምታዩትን ነገር እያያችሁ ወደ ትሬዲንግ በጭራሽ እንዳትጀምሩ ነው። ትሬዲንግን ከፈለጋችሁትና ከወደዳችሁት ሀስል ማድረግ የሚመቻችሁ ከሆነና ይሄ ነገር ይገባኛል ብላችሁ ካሰባችሁ የሚገርም ኢንዱስትሪ ነው፣ ተቀላቀሉት። ግን ሃይ ኤክስፔክቴሽን ኖሯችሁ ይሄ ሀስሉን ካልወደዳችሁት ወደ ትሬዲንግ እንዳትመጡ። ያወቃችሁበትን ቀን ነው የምትረግሙት። ሰው ትሬዲንግ በጣም ደስ የሚል ነገር ነው። ከወደዳችሁትና ሀስሉ የሚመቻችሁ ከሆነ ጀምሩ ትላለሁ። ከዛ ወደ አድቫንሱ ስትመጡ ደግሞ ጆርናል ማድረግ፣ ባክቴስት ማድረግ፣ በፕላን መመራትና ዲሲፕሊን ሆኖ ኮንሲስተንሲ ኖሮ በቀጣይነት ትሬድ ማድረግን እንዳትረሱ ማለት ነው። እነኚህ ነገሮች ካደረጋችሁ ኢፌክቲቭ ለመሆን ምንም የሚይዛችሁ ነገር አይኖርም ብዬ አስባለሁ። ያላነሳሁት ነገር ምንድነው እዚህ ጋር ብዬ የማስበው ዋነኛው ምንድነው ሳይኮሎጂ ነው። ሳይኮሎጂያችሁን ካላስተካከላችሁ ትሬዲንግ ላይ ምንም ያህል ዴዲኬትድ ብትሆኑ፣ ምንም ያህል አሁን የጠቀስኳቸውን ነገሮች ብታደርጉ ኢፌክቲቭ አትሆኑም ማለት ነው። ስለዚህ ሳይኮሎጂያችሁም ላይ በደንብ መስራት ይጠበቅባችኋል ማለት ነው። አይሆፕ ይሄ ቪዲዮ እንደጠቀማችሁ። በሌላ ቪዲዮ እስካገኛችሁ ይሄን ቻናል ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።